ሰላም ጤና ይስጥልን ክቡራን ሚዲያ ቤተሰቦቻችን፣ እንደተለመደው ዛሬም በአዲስ ዝግጅት ወደ እናንተ ተመልሰናል። ለሚዲያችን አዲስ የሆናችሁ ከወዲሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ቻናላችንን ያበረታቱ እንላለን። በዛሬው ዝግጅታችን ሰሞኑኛ የሆነና ሁሉም ሰው በሚባል ደረጃ በጉጉት የሚጠብቀውን በየዓመቱ ከ50 ሺህ ሰዎች በላይ እድለኛ የሚያደርገውን የአሜሪካ የመኖሪያ ፈቃድ የሚሰጠውን የዲቪ ሎተሪ 2027 ምዝገባን መጀመር እየተጠባበቅን ይገኛል ማለት ነው። እንግዲህ ቀደም ብሎ እንደተነገረው የዘንድሮው የአሜሪካ የዲቪ ሎተሪ 2027 ባለፉት ዓመታት ሲደረግ ከነበረው የአመዘጋገብ ሂደት ወይም አፕሊኬሽን ፕሮሰስ የተወሰነ ማሻሻያ እንደተደረገበት በትራምፕ አድሚኒስትሬሽን ይፋ ሆኗል ማለት ነው። እነዚህም ውስጥ በአፕሊኬሽን ፊ ወይም ደግሞ ለምዝገባ የሚያስፈልግ $1 ሲሆን በሁለተኛ ደረጃ ይህንን የዲቪ ሎተሪ 2027 ያሸነፈ ሰው ተጨማሪ ለቪዛ ፕሮሰስ እስከ $330 ክፍያ የሚጠበቅበት ይሆናል ማለት ነው። እሺ እንግዲህ የዲቪ 2027 የምዝገባ ወቅት ከመዘግየቱ ጋር ብዙ የተያያዙ መረጃዎች እየወጡ ይገኛሉ ማለት ነው። ከነዚህም ውስጥ በዋናነት አንደኛው የትራምፕ አስተዳደር እየተከተለ ያለው የሀገር ውስጥ ፖሊሲና ማሻሻያ ነው ማለት ነው። ይህ እንግዲህ በብዙ ሰዎች ዘንድ ከፖለቲካ ሰዎች ጀምሮ የሲቪክ ማህበራት እንዲሁም ዜጎች አለመግባባትና ውዝግብ እያስነሳ ይገኛል ማለት ነው። ከዚህ በተጨማሪ በአዲሱ የዲቪ 2027 አመዘጋገብ ዙሪያ ያሉ ሌሎች የሚጨመሩ መመሪያዎችና የሲስተም ማሻሻያዎች እንደሚኖሩ እየተነገረ ይገኛል ማለት ነው። ይህ ደግሞ ከአሁን በፊት ከተጨመሩት ማሻሻያዎች በተጨማሪ ሌሎች ቅድመ ሁኔታዎች እንደሚኖሩ ነው የሚጠበቀው። ሌላው ሰሞንኛ ወቅታዊ ጉዳይ የሆነው አንቲ ትራምፕ ወይም ደግሞ ጸረ ትራምፕ ዘመቻ ኖኪንግ የተቃውሞ እንቅስቃሴ በሁሉም የአሜሪካን ስቴቶች መነሳቱ እንደ ዋና ምክንያት የሆነው ምክንያቱም በዚህ ተቃውሞ ደግሞ እንደ ምክንያት የገቨርንመንት ሸትዳውን ወይም ደግሞ የበጀት አለመኖር፣ ብዙ ስራዎች በነፃ ወይም ደግሞ አብዛኛዎቹ የመንግስት ስራዎች ከደሞዝ ክፍያ ውጭ መሆናቸው ሌላ እንትን ውስጥ አስነስቷል ማለት ነው። ሀብት መሪ የሆነ የፖለቲካ ሲስተም መከተላቸው በራሱ አንድ ትልቅ እንቅፋት የሆነ መጥቷል ማለት ነው። ይህ ማለት የትራምፕ አስተዳደር ቢሊየነርስ ፈርስት የሚል ገንዘብን መር ያደረገ አስተዳደር ነው ማለት ይችላል። እንግዲህ በአጠቃላይ ይህና ሌሎች ጉዳዮች በዲቪ 27 አፕሊኬሽን ሂደት ላይ መስተጓጎልና ምናልባትም መቋረጥ ሊሆኑ እንደሚችሉ ብዙ መላምቶች እየወጡ ይገኛሉ። እንግዲህ ክቡራን ቻናላችን ቤተሰቦች ወቅታዊ በሆነው የዲቪ 2027 አጠር ያለ መረጃ ይህን ይመስላል ማለት ነው። ለወደፊቱ የምናገኛቸውን መረጃዎች ወደ እናንተ ማቅረባችን እንቀጥላለን። በእኛ በኩልም የዲቪ 2027 አፕሊኬሽን ሂደት መከታተል የምትፈልጉ ካላችሁ ማለትም ምዝገባ ከተከፈተ በኋላ ማለት ነው ቻናላችን ሰብስክራይብ፣ ፎሎ፣ ሼር በማድረግ እንዲሁም ኢንቦክስ ብታደርጉልን በቂ መረጃ ይዘንላችሁ እንመለሳለን።